ሰላም ዛሬ ኢየሱስ ክርስቶስ ሁሉን ቻይ እግዚአብሔር ነው ወይስ ከነቢያት መካከል አንዱ ነው የሚለውን እናያለን። is Jesus on an almighty God? ኢየሱስ ሁሉን ቻይ እግዚአብሔር ነው፣ ሁሉን ቻይ አምላክ ነው። ኢየሱስ ፈጣሪ ነው። ኢየሱስ ክርስቶስ ከተላላቅ ነቢያት አንዱ ነው። መጽሐፍ ቅዱስ ምን ይላል? የሞራል አስተማሪ ነው። ታላቅ የሞራል አስተማሪ ነው። በርካታ ፈላስፋዎች እንደሚሉት መጽሐፍ ቅዱስ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበር ይላል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። በካፒታል ሌተር ጋድ ይለዋል። በስሞል ሌተር አማልክት ሳይሆን እዚህ ላይ የተጠቀሰው ኢየሱስ ሁሉን ቻይ አምላክ መሆኑን ነው በዮሐንስ ወንጌል ምዕራፍ 1 ላይ። ሌላው ዮሐንስ ወንጌል 10:30 ላይ ኢየሱስ ክርስቶስ ራሱ እኔና አብ አንድ ነን አለ። me and the father God father are one አለ። እኔና አብ አንድ ነን ባለበት ጊዜ አይሁዶች ፈጣን ምላሽ ሰጥተዋል። ምንድነው? ሊወግሩት ድንጋይ አነሱ ይላል። ለምንድነው ድንጋይ ያነሱት? ራሳቸው ተናገሩ። አንተ ሰው ስትሆን እኛ ምንወግርህ፣ አንተ ሰው ስትሆን ራስህን አምላክ ራስህን እግዚአብሔር ስላደረክ ነው ይላል። ገብተን ማየት እንችላለን ዮሐንስ ወንጌል 10:30 ላይ። ስለዚህ ኢየሱስ ክርስቶስ ምንድነው? የአምላክ ልጅ ነኝ አላለም። እዚህ ላይ እግዚአብሔር አይደለሁም አምላክ አይደለሁም አላለም። እዛ ላይ ተቀብሎታል ማለት ነው። አብ የላከውን እናንተ ታዋርዱታላችሁ ብሎ በዛ ክፍል ላይ የእግዚአብሔር ቃል የመጣላቸውን አማልክት ካላቸው ይላል። ስለዚህ ኢየሱስ ክርስቶስ እዛ ላይ እንደተጠቀሰው የእግዚአብሔር ልጅ ነው፣ የአምላክ ልጅ ነው፣ አምላክ ነው፣ ራሱ እግዚአብሔር ነው። በካፒታል ሌተር ነው ያስቀመጠው። ዮሐንስ ወንጌል 10:30 ላይ አንተ ሰው ስትሆን ራስን አምላክ ማድረግ የሚለው በካፒታል ሌተር ነው ያስቀመጠው። ስለዚህ ኢየሱስ ክርስቶስ ሁሉን ቻይ እግዚአብሔር ነው ማለት ነው። ሌላው ዮሐንስ ወንጌል 8:58 ላይ አብርሃም ሳይወለድ እኔ ያለው አላቸው ለአይሁዳውያን። አንተ 50 ዓመት ያልሞላ እንዴት ስለ አብርሃም እንደዚህ ትናገራለህ ባሉት ጊዜ ምን አላቸው? ቢፎር አብርሃም አይ አም አላቸው። አይ አም ብሎ የሚናገር የእስራኤሉ ቅዱስ እግዚአብሔር ብቻ ነው። ቢፎር አብርሃም አይ አም ገብታችሁ ማየት ትችላላችሁ ዮሐንስ ወንጌል ምዕራፍ 8:58 ላይ። ስለዚህ አብርሃም ያመለከው፣ ሙሴ ያመለከው፣ ነቢያት ያመለኩት አንዱ ከእግዚአብሔር አብና መንፈስ ቅዱስ ጋር የሚተካከል እውነተኛ አምላክ መሆኑ በግልጽ ተናግሯል ማለት ነው። ሮሜ 9:5 ላይ ሐዋርያው ቅዱስ ጳውሎስ የሰጠው ምስክርነት ነው። ክርስቶስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። he is a blessed God ነው ይለዋል። blessed God በካፒታል ሌተር ነው የጻፈው ሐዋርያው ቅዱስ ጳውሎስ የተናገረው። ለዘላለም የተባረከ አምላክ ነው ክርስቶስ ሮሜ 9:5 ላይ። ሌላው ኢየሱስ ክርስቶስ የተናገረው ፊተኛውና መጨረሻው ሕያውም እኔ ነበርኩ ሞቼ ነበርኩ አለ። አሁን ግን ሕያው ነኝ አለ ኢየሱስ በራእይ 1:18 ላይ። ዮሐንስ ራእይ 1:18 ላይ ፊተኛና መጨረሻ and the first and I'm the last ብሎ መናገር የሚችል ሁሉን ቻይ አምላክ እንጂ ፍጡር ወይም ነቢያት እንደዚህ ብሎ ሊናገር አይችልም። ለምን? መጽሐፍ ቅዱስ ላይ እንደዚህ ብሎ የተናገረ በብሉይ ኪዳን እግዚአብሔር ብቻ ነው፣ ኤሎሂም ብቻ ነው። ምን ይላል? እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከኔም ሌላ አምላክ የለም። እኔ እግዚአብሔር ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ ይላል። ገብታችሁ አንብቡ። ኢሳይያስ 44:7፣ ኢሳይያስ 41 ከ4 እስከ